ማን ይበሳል? ከድሃ ቤተሰቦች የመጣ ወንድ የተገኘ ወንድ መጀንጀንም መጀናጀንም አይችልም። ቅድመ ሁኔታዎች አሉት። ምንድነው ቅድመ ሁኔታዎቹ ማለት ነው? በድህነት ያሳደገችው እናቱን ወይም ደግሞ በድህነት ያሳደጉት እናትና አባቱን ምንም ሳይደግፍ ትክክል ነሽ። ወንድ መጥበስ የለበትም። በቃ አርፎ ኑሮውን ነው መኖር ያለበት። ራሱን የሚወት የቤተሰቦቹን የሚወት መቀየር ነው መቻል ያለበት። ነገር ግን ይሄ ለሀብታም ወንዶች ነው። ሀብታም ወንዶች ወይም ደግሞ ገንዘብ ያላችሁ ፕሮቫይድ ማድረግ የምትችሉ መካከለኛ ገቢ ላይ ያላችሁ ወንዶች ደሃ ሴት እንዳጠብሱ እዛው ቤተሰቦቿን ትርዳ። መጀመሪያ ራሷን ትለውጥ። ደሃ ሴት አግብተህ ለብሰህ ለምን ትሰቃያለህ? የማያልቅ ቤተሰብ ለምትረዳ ትኖራለህ። አስፈላጊ አይደለም። ራሷን ትርዳ፣ ቤተሰቦቿን ትርዳ። አንተም ካንተ ጋር ፊት የምታረገው ኢኮኖሚካሊ ፊት የምታረገውን ሰው ፈልገህ ሄደህ ስብዕናዋን ምናምን አይተህ ጥበሳት፣ አግባት። ሀብታም ወንድ ደሃ ሴት እንዳጠብሱ ምንም አይሰራላችሁ። ብዙ ጊዜ አብዛኛው ደሃ ሴቶች ሀብታም ወንድ በመጥበስ ነው ራሳቸውን ቤተሰቦቻቸውን ሊቀይሩ የሚያስቡት። በዛ ነው። በማን እንደሚብስ ግልጽ ነው።